ፋናውን በድጋሚ በስልክ መስመራችን ላይ አግኝተናል። አንድ አሳዛኝ ነገር ሊነግረን የስልክ መስመራችን ላይ ይገኛል። ታደለ በቅድሚያ እንኳን አደረሰ። ቀደም ሲል ከሰዓታት በፊት አንድ አሳዛኝ ነገር ተከስቷል። እስቲ ንገረን ምንድነው የሆነው? በመስ እንኳን አደረሰ ለመላው አድማጮቻችንም እንኳን አደረሰ ማለት ፈልጋለሁ። ግን በዓል ሲሆን ሙስሊሞና ደስ ነው የሚለው እንኳን አደረሰሽ ነው እንጂ እንደ አይነት አሳዛኝ ዘገባዎችን ለአድማጮች ማድረስ ብዙ ጊዜ ደስ አይልም። በበዓል ቀን ግን ነገሮች ከሆኑ ደግሞ የግድም መነገር ስላለባቸው ነው። ተወዳጁ አርቲስት ሰብለ ተፈራ በዛሬው ዕለት በደረሰባት የመኪና አደጋ ህይወቷ ማለፉን ነው ደረሰኝ ዘገባ የሚያመለክተው። በንፋስ ስልክ ላፍቶ ክፍለ ከተማ አካባቢ ይሽከረከሩት የነበረው ባለቤቷ ሞገስ ተስፋዬና በአርቲስት ሰብለ ተፈራ ይሽከረከሩት የነበረው ኮድ 2 መኪና ኮድ 3 ከሆነ ኮንቴነር ጭኖ ከቆመ ባለተሳቢ መኪና ጋር ተጋጭቶ ነው እንግዲህ አደጋው የደረሰባቸው። መኪናውን ያሽከረክር የነበረው ባለቤቷ ሞገስ ተስፋዬ ከአደጋው በህይወት ሲተርፍ አርቲስት ሰብለ ተፈራ ግን በአቅራቢያው የሚገኝ ዘንባባ ሆስፒታል እንደደረሰች ህይወቷ ማለፉን በአቅራቢያው ያገኘሁትኝ ፖሊስ አዛዥ ኢንስፔክተር ሰለሞን ገልጸውልኛል። እንደ ኢንስፔክተሩ ዘገባ ከሆነ እንግዲህ የአደጋው መንስኤ እየተጣራ ነው የሚገኘው። በቤቶች ተከታታይ ድራማ ከቅርብ ጊዜ ወዲህ ከፍተኛ ተወዳጅነት እያተረፈች የመጣችው በሬዲዮ ድራማዎች ላይ ማጨበኖና ተሰራ የነበረችው አርቲስት ሰብለ ተፈራ ከሀገር ውጭ ቆይታ ማክሰኞ ዕለት ወደ ሀገር ቤት መመለሷንም በቤተሰቦቿ አካባቢ ያገኘኋቸው መረጃዎች እያመላክታሉና በበዓል እንኳን አደረሳችሁ ደስ ይበልም። ግን ይህ እጅግ በጣም አሳዛኝና የምንወዳት አርቲስት ሰብለ ተፈራን በህይወት አጥተናታል። ለቤተሰቦቿና ለወዳጆቿ እንግዲህ በታደሰ አዲስና በሸገር ኤፍኤም ስም መጽናናት እንመኛለን። እሺ እናመሰግናለን ታደለ። ዛሬ እስከ 8 ሰዓት ነው እናንተ የምትቆዩት። ቀሪ መረጃዎችን ማታ አድማጮች ይጠብቁ። እናመሰግናለሁ በጣም አመሰግናለሁ ደምስ። እሺ በጣም አሳዛኝ ነው። ከጥቂት ሰዓታት በፊት በኢትዮጵያ ብሮድካስት ኮርፖሬሽን ተከታታይ ድራማ ቤቶች ላይ የምትተውነው ሰብለ ተፈራ ዛሬ በመኪና አደጋ ህይወቷ አልፏል። አሳዛኝ ነው። ሸገር ለቤተሰቧና ለመላው ቤተሰብ መጽናናትን ይመኛል። የሸገር ስርጭት እስከ 8 ሰዓት ድረስ ይቀጥላል። ከቴክኒሻናችን ራይል አክሎግ ጋር እኔም ደምሰልም ኬል